የኔ ስህተት እንዳትደግሙት። ማትሪክን ለማለፍ ወይም አሪፍ ውጤት ለመስራት ማንበብ ብቻ በቂ እንዳልሆነ ገባኝ። ከፈተና በፊትና ፈተና ላይ የምናደርጋቸው እያንዳንዱ ነገሮች የእናንተን የማለፍ ወይም ያለማለፍ አሪፍ ውጤት የመስራት ወይም ያለመስራት ይወስናል። እና በዛሬ ቪዲዮ የምነግራችሁ ነገር ከፈተና በፊትና ፈተና ላይ ማድረግ ያለባችሁ ነገሮች ነግራችኋለሁ። ይህም ነገር የምነግራችሁ ነገር እኔ በበኩሌ ያጠፋው ስህተቶቼ ናቸው። ይሄንን ስህተቶች የምነግራችሁ ደግሞ እናንተ ይሄኛውን ስህተቶች ድጋሚ እንዳትደግሙት ነው። እና ይሄን ቪዲዮ የምሰራው ኢንትራንስ ኤግዛም ላይ አሪፍ ውጤት ማምጣት ለምትፈልጉና ማለፍ ለምትፈልጉ ተማሪዎች ብቻ ነው። ስለዚህ ኢንትራንስ ኤግዛም ላይ አሪፍ ውጤት ማስራት የምትፈልጉና ማለፍ የምትፈልጉ ይሄኛውን ቪዲዮ እስከ መጨረሻ ማየት ግዴታ ነው። ሰላም ተማሪዎች፣ አቤል ነኝ። ዛሬ ደግሞ በሚገርም ቪዲዮ ተመልሰን ተገናኝተናል። በዛሬ ቪዲዮ የምነግራችሁ ነገር 3 ነገር ነው። የመጀመሪያው ከፈተና በፊት ማድረግ ያለባችሁ ነገሮች ነግራችኋለሁ። ሁለተኛ ላይ ደግሞ ፈተና ላይ ማድረግ ያለባችሁ ነገሮች ነግራችኋለሁ። ሶስተኛ ላይ ደግሞ የሁላችሁም ጥያቄ መልሳለሁ። ስለዚህ የሶስተኛው ቦነስ ነው። እስከ መጨረሻ ካያችሁት ብቻ ነው የምነግራችሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ይሄ ቪዲዮ ለብዙ ሰው እንዲደርስ ደግሞ ቪዲዮውን ላይክ በማድረግ ጀምሩ። እስከ መጨረሻ ከኔ ጋራ ቆዩ። የመጀመሪያውን ከመናገሬ በፊት የሆነ ነገር ልንገራችሁ። 9ኛና 10ኛ ክፍል እያለሁ ስለ ኢንትራንስ ኤግዛም ምንም አላቅም ነበር። 9ኛና 10ኛ ክፍል እያለሁ ኢንትራንስ ኤግዛም እንዳለ ራሱ አላቅም ነበር። ከዛ ልክ 11ኛ ክፍል ስገባ ኢንትራንስ እንዳለ ገባኝ። ከዛ ነበረ ለኢንትራንስ ኤግዛም መዘጋጀት የጀመርኩ። ከዛ ክረምት ላይ ማጥናት ጀመርኩ። ከ9ኛ እስከ 11ኛ ክፍል ጨረስኩ። 12ኛ ክፍል ላይ ገባው፣ ማንበብ ጀመርኩ። በጣም ብዙ ስህተቶችን ስሰራ ነበር እና አሁን እነሱን ነግራችኋለሁ። የመጀመሪያው ከፈተና በፊት የሰራሁትን ስህተቶች ልንገራችሁ። ብዙ ጊዜ የማደርገው በቪዲዮ ነው የማነበው። ብዙ ጊዜ ማለት ነው። አንድን ዩኒት ልክ እንዳየው በቪዲዮ አያለሁ። ከዛ ቀጣዩን ዩኒት በቪዲዮ አያለሁ። ይሄ በጣም የሚጎዳ ነገር ነው። ምክንያቱም ልክ ያንን ዩኒት በቪዲዮ ሳይ በጣም ይገባኛል ምናምን በጣም አንደርስታንድ አድርገዋለሁ። ምክንያቱም በቀላሉ ስለሚገባኝ ማለት ነው። ነገር ግን ይሄ በጣም ኢፌክት አለው። በጣም ከፈተና በፊት ይሄኛው ነገር ማድረግ የለባችሁ። ምክንያቱም ሁሉም ነገር በቪዲዮ የምታዩት ከሆነ በጣም ትጎዳላችሁ። ምክንያቱም በቪዲዮ የምታዩት ነገር በቀላሉ ትረዳላችሁ። ሁሉንም ዩኒት ሁሉንም ሳብጀክት በቪዲዮ የምታዩት ከሆነ በጣም ትበላላችሁ። አንዳንድ ነገሮችን ማስታወስ አትችሉም። በዛ ነገር ይረሳል። በጣም ብዙ ነገር አለ። ነገር ግን አሁን ብዙ ጊዜ ቪዲዮ ላይ ከማጥፋት ማድረግ ያለባችሁ ነገሮች ልንገራችሁ። መጀመሪያ በራሳችሁ በደንብ አንብባችሁ ለፍታችሁ ያንን ነገር ካልተረዳችሁ ከከበዳችሁ ብቻ ቪዲዮ ይዩት። አለበለዚያ ሁሉንም ዩኒት ሁሉንም ሳብጀክት ቪዲዮ አትዩት። ምክንያቱም በጣም ስለምትጎዱ በቀላሉ የምታገኙትን ነገር በቀላሉ ትረሳላችሁ። ግን ለፍታችሁ አንብባችሁ የምታገኙት ነገር አይረሳም። ስለዚህ ብዙ ጊዜያችሁን ቪዲዮ ላይ አታጥፉ። ብዙ ጊዜያችሁን በራሳችሁ ለማወቅ ሞክሩ። ምክንያቱም እኔ ስሰራው ከነበረ ስህተቶች መካከል ብዙ ጊዜ ቪዲዮ አይነበረ። ይሄ ስህተቴ ደግሞ በጣም ኢንትራንስ ኤግዛም ላይ በጣም ጎድቶኛል ማለት ነው። ሁለተኛው ደግሞ ማንበብ ብቻ በቂ አይደለም። እኔ በጣም ብዙ ጊዜ አነብ ነበር። እንዲያውም አንድ ዩኒት 3-4 አነብ ነበር። ነገር ግን ይሄኛው በጣም ልክ አይደለም። ምክንያቱም እንደዛ ሳደርግ ነበረ 3-4 አነብ ነበር። በዛ ልክ ግን ጥያቄ አልሰራም ነበር። ስለዚህ ጥያቄ አለመስራቴ በጣም ጎድቶኛል ማለት ነው። እንዲያውም ልክ ለኢንትራንስ ኤግዛም 2 ሳምንት ምናምን ሲቀር ነበር ሁሉንም ጥያቄ ወስጄ መስራት ጀመርኩ። ከዛ የ3 ዓመትን ብቻ ነው የሰራሁት ሙሉ በሙሉ ማለት ነው። ከ2014 እስከ 16 ማለት ነው። ከዛ በፊት አልሰራሁትም ማለት ነው ሁሉንም ወስጄ። ስለዚህ ብዙ ጊዜ ንባብ ላይ አጠፋ ነበር፣ ግን ብዙም ሰፖርት አላደረገኝም ብዙ ማንበብ ማለት ነው። ስለዚህ አሁን እናንተ ይሄኛው ስህተት በጭራሽ መድገም የለባችሁ። ፎከስ ማድረግ ያለባችሁ ማንበብ ብቻ ላይ ሳይሆን ብዙ ጥያቄ ስሩ። በጣም አሪፍ ውጤት የሰሩትን ተማሪዎች ብትጠይቁ ብዙ ከማንበብ ብዙ ጥያቄ ነው የሚሰሩት። ስለዚህ እናንተም ባነበባችሁት ልክ ብዙ ጥያቄ ስሩ።
ጥያቄ ስትሰሩ ደግሞ በራሳችሁ ስሩ። ይሄ ማለት ኢትዮማትሪክ ላይ ሄዳችሁ በዩኒቱ ወይም ሁሉንም ወስዳችሁ ስሩ። ጥያቄ ስትሰሩ በቪዲዮ አትስሩ። ምክንያቱም ልክ ቪዲዮ እያያችሁ ጥያቄ ስትሰሩ በጣም ብዙ ነገር የገባችሁ ይመስላችኋል፣ ነገር ግን በጣም ትበላላችሁ። ስለዚህ ጥያቄ ስትሰሩ በራሳችሁ ስሩ። ቪዲዮ እያያችሁ ጥያቄ አትስሩ። የከበዳችሁን ጥያቄ ብቻ ሂዱና ከዛ ቪዲዮ ላይ እዩትና ስሩ። ምክንያቱም ቪዲዮ ላይ ሄዳችሁ የምትሰሩት ጥያቄዎች በጣም ይረሳሉ። ስለዚህ ጥያቄ ስትሰሩ በራሳችሁ ስሩ። ስታነቡ በራሳችሁ አንብቡ። ከዛ ጥያቄ ላይ ስትመጡ በቪዲዮ አትዩት። በራሳችሁ ጥያቄውን ውሰዱና ስሩ። የከበዳችሁን ቶፒክ የከበዳችሁን ጥያቄ ብቻ በቪዲዮ ይዩና ስሩ። የሶስተኛው ደግሞ ወደ መጨረሻ አካባቢ ሪቫይዝ ማድረግ እንዳትረሱ። በጭራሽ ሪቫይዝ ማድረግ እንዳትረሱ። ምክንያቱም እኔ አንድ ዩኒት ላይ ከ1998 እስከ 2016 ጥያቄ ሰርቼ ነበር። በዛ ዩኒት ማለት ነው። በደንብ ገብቶኝ አንድም ጥያቄ አላጣም ነበር ከዛ ዩኒት ውስጥ። ከዛ ወደ መጨረሻ አካባቢ ሪቫይዝ አላደረኩትም ነበር ያን ዩኒት። ከዛ ኢንትራንስ ኤግዛም ላይ ገባው። ልክ ኢንትራንስ ኤግዛም ላይ ስገባ ከዛ ዩኒት ውስጥ 10 ጥያቄ መጣ እና ጥያቄውን መስራት አልቻልኩም ማለት ነው። ይሄ ማለት በጣም ከባድ ነው። ስለዚህ ይሄኛውን ስህተት መድገም የለባችሁ። ወደ መጨረሻ አካባቢ በቻላችሁ ጠቅም የፈለጋችሁ ዩኒት ላይ ብዙ ጥያቄ ብትሰሩ መጨረሻ አካባቢ ላይ ሪቫይዝ ማድረግ እንዳትረሱ። በቻላችሁ ጠቅም በጊዜ ጨርሱና ሪቫይዝ ማድረግ እንዳትረሱ። ምክንያቱም ሪቫይዝ ካላደረጋችሁ ከዚህ በፊት ብዙ ጥያቄ ሰርታችሁ ከገባችሁ ራሱ ከዛ ዩኒት ጥያቄ ከመጣ ልትበሉ እስከምትችሉ። ስለዚህ መጨረሻ አካባቢ ላይ ሪቫይዝ ማድረግ እንዳትረሱ። ስለዚህ ከፈተና በፊት ማድረግ ያለባችሁ 3 ነገር። አንደኛ ላይ ሁሉም ነገር በቪዲዮ አትዩት። ሁለተኛ ላይ ደግሞ ከማንበብ ይልቅ ብዙ ጥያቄ ስሩ። ሶስተኛ ላይ ደግሞ ወደ መጨረሻ አካባቢ ሁሉንም ሳብጀክት ዩኒት ሪቫይዝ ማድረግ እንዳትረሱ። ሌላ ደግሞ ፈተና ላይ ማድረግ ያለባችሁ ነገሮችን ልንገራችሁ። ይሄን ከመንገሬ በፊት እኔ ፈተና ላይ የሰራሁትን ስህተቶችን ልንገራችሁ። ልክ ልንፈተን ዩኒቨርሲቲ ስንሄድ የመጀመሪያው ፈተና እንግሊዝኛና ማትስ ነበረ። እሱም በደንብ ሰራው ማለት አሁን የማትስ ውጤት 85 ነው እና ማትስና እንግሊዝኛ በጣም እንደዛ አሪፍ እንግሊዝኛ እና እሱም በደንብ ሰራው። ከዛ ቀጣይ ቀን ደግሞ ኤሲቲ እና ፊዚክስ ነበረ። ጠዋት ላይ ልክ ኤሲቲ ስንፈተን ስንገባ ኤሲቲ ከበደኝ። ልክ ሲከብደኝ ያደረኩትን አላውቅም። በቃ ሰራው በቻልኩት። ከዛ በጣም ተናደርኩ እና ወደ ዶርም ስንገባ ከሰዓት ደግሞ ፊዚክስ አለ። ከዛ በኋላ እንዴት ሁሉንም ሳብጀክት እንደሰራው አላውቅም። ይሄ ማለት በኤሲቲ ምክንያት ማለት ነው። ኤሲቲን ስላልሰራው በቃ የምፈልገውን ውጤት አላገኝም ብዬ ተስፋ ቆረጥኩ ማለት ነው። ስለዚህ ይሄኛውን ስህተት መድገም የለባችሁ። ምክንያቱም ከፈለጋችሁ ስሩ፣ ከፈለጋችሁ አትስሩ። ቀጣይ ላይ ያለውን ሳብጀክት ቀጣይ ላይ የምትፈተኑትን ሳብጀክቶች ኤግዛሞች ማበላሸት የለባችሁ። በአንድ ሳብጀክት ሁሉም ሳብጀክት መበላሸት የለበትም። ምክንያቱም እኔ በኢሲቲ ምክንያት 3ቱ ሳብጀክት ተበላሸ ማለት ነው። ፊዚክስ፣ ኬሚስትሪ እና ባዮ እንደዛ ተበላው ማለት ነው። በትክክል በዘራ ኑሮ ኤሲቲ ላይ ዲፔንድ ባሉን በትክክል ያኛውን ኤግዛም ብፈተኑ አሪፍ ውጤት አመጣ ነበር። ስለዚህ ፈተና ላይ እንቅልፋችሁ በደንብ ተኙ። በአንድ ሳብጀክት ብላችሁ ሌላውን ሳብጀክት አታበላሹ። ይህም የምነግራችሁ ነገር እኔ ስላየሁት በቃ ካልሰራችሁ አልሰራችሁ የሌላውን አታበላሹ። ቀጣይ ሂዱና ተፈተኑ። ይሄኛው ነገር ማድረግ እንዳትረሱ። ስለዚህ አጠቃላይ ከፈተና በፊት ማድረግ ያለባችሁ 3 ነገር ነው። ፈተና ላይ ደግሞ አሁን የነገርኳችሁ ነገሮች በትክክል አሉ። እንቅልፋችሁን በደንብ ተኙ። ከዛ ፈተና ላይ ስትገቡ ተረጋጉና ፈተናችሁን ስሩ። ከከበዳችሁ እለፉ። ሌላውን ሳብጀክት አታበላሹ። 3ኛ ላይ ደግሞ የሁላችሁም ጥያቄና ቦነስ ያልኳችሁ ደግሞ ኮመንት ላይ ውጤት ስንት ነው እያላችሁ እየጠየቃችሁ ስለሆነ ውጤቴን ነግራችኋለሁ። ውጤቴ ይሄ እዚህ ላይ እንደምታዩት 400 ነው።
ስለዚህ እንዴት ነው? አሪፍ ነው? ኮመንት ላይ መጻፍ እንዳትረሱ። 400 ነው ያመጣሁት። ኮመንት ላይ መጻፍ እንዳትረሱ። እንደዚህ ነው ያመጣሁት 2017 ኢንትራንስ ኤግዛም ማለት ነው። እና እነዚህ ስልቶች እናንተ መስራት የለባችሁ። ኢንትራንስ ኤግዛም ላይ አሪፍ ውጤት ማምጣት ይቻላል። ማይቻል ነገር የለም። እስከ መጨረሻ ከኔ ጋር ስለቆያችሁ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። በሌላ በሚገርም ሐሳብ እስከምንገናኝ ድረስ ደህና ቆዩልን።